እሺ ሰላም የዩቲዩብ ቤተሰቦቼ፣ ወጣት ስትሆን ምን አለ መሰለ በጣም ብዙ ነገር አለ። እናቴን ካንተ ጋር ስቴፕ በስቴፕ የማይሄዱ ብዙ ነገሮች አሉ። እነኛን ነገሮች ካልፈጠኑብህ በቃ አይደለ ለፈተና እናቴን ማለፉ ነው የሚሻለው። በቃ ካልፈጠነ ለበቃ አይደለ ፈተና እናቴን በጽናት ማለት ነው በትዕግስት ያለበዛ ማለት ነው እቾክላለሁ ብለህ ራስህን ነው የምታጠፍ። እናቴን ይሆን ይላብድን በቃ በቼላ ወራ ምንም የቀረኝ ነገር የለም። ኑሮ እንደምታስቡ አይሆንም። የምታየው ነገር አንድ ለኩል ካንተ ጋር አይሄድም። ከቀን ወደ ቀን በቃ ስራ እየተበላሸ ነው። በቃ ምንድነው የሚሰራው? ሻውን ግራ ገባን እኮ እናቴን። በስንቱ ትገባለህ፣ በስንቱ ትወጣለህ። ወጣት ወንድሜ ራስህን አቆይ። ለማንኛውም እንደምንም ብለህ እናቴን ሰላሙ ለመግባት ትልቅ ነገር ነው። ምንም ባትሰራ ምንም ባትሸጥ እናቴን ሲደላት እቁቡም ይጣላል። ነገራቶች ሲመቻች እቁቡም ይጣላል። አየር ሲስተካከል ምናምን ዝም ብለህ እንደዚህ በቃ የምታገኘው መቀመጥ አለበት ብለህ የምታስበው የሆነ ቦታ ወይ ቤት ብታስቀምጠው ነው የሚሻለው። እናቴን ለቁብ ትጨናነቃለህ፣ ለቤት ኪራዩ ትጨናነቃለህ፣ ለመንግስቱ ትጨናነቃለህ። ለምኑ ትጨናነቅ? ለምን? ለራስህ ለቤተሰቦች እንዴ? ኧረ እናቴ ድረሽ። ለማንኛውም ራስን ማቆየት የሚያክል ነገር የለም። በእውነት ነው የምላችሁ፣ በእውነት ራስን ማቆየት በቃ ይለፍ ምንም ነገር ይሁን ይሻላል። በቃ መሽቱም ሲነጋም ተመስገን ማለት ይሻላል። ከጎደለን ይልቅ የተሰጠን ብዙ ነው። እኛ ብዙ ነገር ጎሏል ብለን እናስባለን እንጂ ጤና ራሱ ምድር ብትሸጥ የማይመልሰው ሀብት ነው የያዝከው ጤንነት። በእውነት ነው የምልህ። ሌላው የተመረዘ ጣት የሚቆረጠው ባለቤቱ ስለማይፈልገው አይደለም ይባላል። የቀረው ሰውነትን ስለሚመርዘው ነው ይባላል። እና ብራዘር በቃ በሰላሙ ለበሰላም ብቻ ግን እቺ ትንሽ ሱስ የምትባለውን ነገር ብትቀንስ ነው የሚሻለው። ወጣት ሆንክ ማለት እንደራሴ ለምከረው በቃ አትዝናና አለልህም፣ ተዝናና። መዝናናት ደግሞ ገደብ አለው። ቀይ መስመር ማለፍ የለብንም በገደብ። በሳምንት አንድ ቀን በቃ እሑድ ከሰዓት ወይ አርብ። ኑሮ ራሱ መዝናኛ ሆኖብናል። እንኳን ልንዝናና ይቅርና ማለት ነው። በእውነት ነው የምላችሁ። ይሄን ነገርን ብናስተካክል አሪፍ ነው ወላሂ። ብዙ ነገር ልናደርግ ማንችላቸው ብዙ ነገሮች አሉ፣ ልናሳካቸው ማንችላቸው። ገና እድሜያችሁ በ20 ቤት ያላችሁ በእውነት እኔ አሁን በዚህ እድሜ ማለት ነው 24 እና 25 23 22 ላይ ያለው በቃ ብዙ ነገር ትልቅ የሆነ የራሴን ፕሮጀክት ከፍቼ ምናምን የራሴን ትልቅ ራዕይ አርግቼ በዚህ ባስቀምጥ ይሄንን ባድርግ ይሄንን ነገር አሳክቼ ምናምን እችላለሁ ብዬ ማስብበት ነበር። አሁን እድሜ 24 ደርሷል። 24 እድሜ ላይ ነው ያለሁት። በ24 እድሜ እንኳን በእውነት ነው የምላችሁ ማለት በቃ ኑሮ ስልችት ብሎኝ ማለት ነው። ኑሮ ስልችት። አሁን ያለውን ነገር ግን ራስን ማቆየት፣ ራሳችሁን ቼክ አፕ ማድረግ ለሁሉ ነገር አሪፍ ነው። ወጣቶች እባካችሁ ባልሆነ ምክንያት ህይወት አልተቀየረም፣ ቤተሰቤን አልቀየርኩም፣ ስራዬን አልቀየርኩም፣ የተሻለ ሌጀንድ የሆነ ህይወት አልኖርኩም። ያለህን አጥበህ መልበስ ራሱ ትልቅነት ነው። እናቴን ይዝብ ስትወርቅ እንጂ ስትነሳ አይመችውም ብራዘር። እና ራስን አቆይ የምልህ በምክንያት ነው። ይህም ጊዜ ያልፋል። ገና 30 ቤት አለ። ገና ይብስ የምጠነክርበት ጊዜ አለ። ህይወት በራሷ የምታስተምርህ ጊዜ አለ። ያንን ጊዜ ተግተህና ብርቱ ሆነን መስራት ማድረግም ያለ እና እንደዚህ ነው እላችኋለሁ ጋይሶች። በሌላ ቪዲዮ እስከምንገናኝ መልካም